ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ዳወራይ ዛሬም በአዲስ ቪዲዮ ተመልሻለሁ። ምንየው ላይ እንደተመለከታችሁት እንግዲህ በዛሬው ቪዲዮ በ4000 ብር ብቻ ማግኘት የምትችሉትን በጣም ጽድት ያለ ማይክ ነው የማሳያችሁ ማለት ነው። ከዛ በፊት ግን ከ100 በላይ ቪዲዮዎችን የሰራሁበትን ማይክ ታውቁታላችሁ ማለት ነው። እዚህ የዩቲዩብ ቻናል እንግዲህ ከተመለከታችሁ ይሄን የምትመለከቱትን የቦያ ኤም1 ማይክ ነበረ የምጠቀመው ወደ 2000 ብር ነው ካሁን በፊት የተገዛው ማለት ነው። የጓደኛ ነው። ይሄንን ማይክ እንግዲህ ለመጀመሪያ ጊዜ የዩቲዩብ ቪዲዮዎች ማቀረጽ ጀምር የቀረጽኩበትና የተጠቀምኩት ማይክ ነው። ከቪዲዮ በላይና ከላይታችሁ በላይ ደግሞ ማይክ ስለሚያስፈልጋችሁ ማይካችሁን አስቀድማችሁ ጥራት ያለው ማይክ ብትገዙ ለእናንተ አሪፍ ነው። ዛሬ በ4000 ብር ያገኘሁትና ይሻላል ብዬ የማስበውን እንዲሁም ደግሞ እዚህ ላይ ቴስት ያደረኩኝ የምሞክረው ይሆናል ማለት ነው። ይሄንን ማይክ ምንድነው ስሙ የሚለውና ሌሎች ኢንፎርሜሽኖችንም አብሬ የምጨምርላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እንግዲህ ከአንቦክስ በኋላ ተመልሰናል ማለት ነው። አሁን ላይ ከፍተናል እንደምንም አድርገን አገናኝተናል። የራሱ መመሪያ ስላለው በቀላሉ ማገናኘት ትችላላችሁ። አሁን የምትሰሙት ማይክ ማለት ነው ከዚህ ከቀጥታ እንግዲህ ከK31 ፕሮ ከሚባለው ማይክ የተወሰደ አውዲዮ ነው። እንደምትመለከቷት ናት። አንቦክሲው ላይ እንዳያችኋት በጣም ቀለል ያለች ናት። ለአይፎንም ትሆናለች፣ ለቆዩ ሳምሰንጎችም እንዲሁም ደግሞ ለቆዩ አይፎኖች እና አሁን ላይ ለሚመጡ አይፎኖች እንዲሁም ደግሞ ለሌሎች ታይፕ ሲ ለሚቀበሉ ማንኛውም ስልኮች ይሆናል ማለት ነው። በጣም አሪፍ ነው። የአውዲዮ ጥራቱ ምን ይመስላል? አስተያየታችሁን ኮሜንት ላይ ጻፉልኝ። ዋጋውስ ያወጣል ወይ የሚለውን እንዲሁም ኮሜንት ላይ ጻፉልኝ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እስካሁን አብሬያችሁ ቆየሁት። እኔ ዳወር ነበርኩኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።